በአሽከርካሪ ጉዳይ ማለት ነው ሀቅ እንነጋገር ከተባለ ማለት ነው ህጉ ጫና የሚፈጥረው አሽከርካሪው ላይ ነው። እግረኛው ምንም የለበትም። ለእግረኛ የሚሆን ህግ እንኳን ቢወጣም ተግባራዊ የሚያደርገው አካል የለም። እስካሁን አንድም ተግባራዊ ሲደረግ አይተናናቅም። ምክንያቱም ያለ አግባብ መንገድ የሚሻገር ያለ ዜብራ መንገድ የሚሻገር ማብራት ይበርቶ መንገድ የሚሻገር እግረኛ ስልክ እያወራ መንገድ የሚሻገር እግረኛ እንደሚቀጣ ህጉ ላይ ተቀምጧል። ህጉ ላይ መቀመጡ ምን ይሰራል? ምን ይሰራል? ሐውልትም እኮ ይቀመጣል የፈለገ ቦታ ማለት ነው። ሐውልት ሆኖ ህጉ ላይ መቀመጡ ምን ይሰራል? ሁሉ ጊዜ ጫና የሚፈጠረው አሽከርካሪው ላይ ነው። በዛው ልክ ደግሞ አሽከርካሪም ደግሞ ይሄንን እንኳን እያወቀ አንድን ሰው ቢገጭ እሱ እንደሚጎዳው እያወቀ የጥንቃቄ ጉድለት ይበዛል። አብዛኛው ሰዎች አሁን ከተማችን ላይ የምናያቸው መኪኖች አይታችኋል። ሰዎች የሚነዱትን መኪና በጣም ውድ መኪና ነው የሚነዱት። በጣም አዳዲስ መኪና በቴክኖሎጂ የረቀቁ መኪኖችን ነው የሚነዱት። ነገር ግን ጭንቅላታቸው በዛ ልክ የረቀቀ አይደለም። ለምንድን ነው ሁልጊዜ እግረኛው አሽከርካሪ ላይ ይፈርዳል፣ አሽከርካሪው እግረኛ ላይ ይፈርዳል? ሁልጊዜ አንዳችን ጥፋተኛ ከማድረግ ውጭ የጥንቃቄ መንገዶችን ስንከተል አይቻላቅም። ይሄ ደግሞ የወረዳ አስተሳሰብ ነው። እኛ ሌላ ሰው መጥቶ ሊያስተምረን አይገባም። አንድ ጉዳት ብናደርስ ቤተሰባችንን ጥለን ልጆቻችንን ጥለን ቤታችንን የምናስተዳድር ሰዎች ቤታችንን ጥለን እስር ቤት እንገባለን። ለጊዜውም ቢሆን ደግሞ መጉላላት ቀላል አይደለም። ዛሬ ደግሞ ምን ያህል ካሳ እንደሚከፈል ታውቃላችሁ? እስከ 250 ሺህ የሚደርስ ካሳ ነው የሚከፈለው ዛሬ። እንደ ድሮ እንኳን በ40 ሺህና በምናምን በ5 ዓመትና በ7 ዓመት እገላገላለሁ ማለት የለም። እስሩም ከፍ ብሏል። መንጃ ፈቃድ መነጠቃለ። ብዙ ሰዎች እንጀራችሁን ታጣላችሁ። ስለዚህ እባካችሁ አሽከርካሪዎች የእግረኛውን ነገር እንተውና እግረኛው ስላለበት ቸለተኝነት እንተውና እኛ ቸለተኝነታችን እንቀንስላለሁ። አመሰግናለሁ።